መቼም ጭብጨባው ለጉድ ነው። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የመንግስታቸውን የሥራ አፈጻጸም ካቀረቡበት ጉዳይ መካከል የሆነው የኢትዮጵያ ኢኮኖሚ ወቅታዊ ሁኔታ በእጅጉ ጭብጨባ ያጀበው ነበር። እርግጥ አብይ አህመድ ካቀረቧቸው የኢኮኖሚ አፈጻጸሞች ውስጥ ብዙ እውነቶች ቢኖሩም ግነቶችም አሉ። መደነቅ ያሉባቸው ጉዳዮች ቢኖሩም ጭብጨባው ግን የኢትዮጵያውያንን ወቅታዊ የኑሮ ሁኔታ ልክ በዓለም ላይ በደስተኝነታቸው እንደታወቁት እንደ ፊንላንዳውያን የሆኑ መስሏል። ነገር ግን ጠቅላይ ሚኒስትር አብይ አህመድ ካቀረቧቸው ለቁጥር ከሚታክቱ የኢኮኖሚ ቁጥሮች ውስጥ የቱ ትክክል የቱ ግነት ያለው የቱ ስህተት ነበር የሚለውን እናያለን። ለመሆኑ ኢትዮጵያ ልትከሰስበት ጫፍ የደረሰችበትን የ1 ቢሊዮን ዶላር ዕዳ ጉዳይን ጠቅላይ ሚኒስትር አብይ አህመድ እንዴት ዘነጉት የሚለውን እናያለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ጠቅላይ ሚኒስትር አብይ አህመድ ካቀረቡት የኢኮኖሚ ቁጥሮችና ከጭብጨባው ጀርባ ያሉትን እውነቶች በጥልቀት እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ከቀላሏ ነገር እንጀምር። ጠቅላይ ሚኒስትር አብይ በፓርላማ ውሏቸው ከውሏቸውም በኢኮኖሚው ጉዳይ ላይ መንግስታቸው በዚህ ዓመት የአገሪቱ ኢኮኖሚ ያድጋል ብሎ አቅዶ የነበረው በ9.2 በመቶ ነበር። ነገር ግን የዓለም አቀፉ የገንዘብ ተቋም IMF ኢትዮጵያማ ከዚህ በላይ ታድጋለች ብሎ 9.3 በመቶ ተነበየላት። እኛ ግን የመጀመሪያውን የ6 ወር አፈጻጸማችንን አይተን መጀመሪያም ከያዝነው እቅድ በላይ እናድጋለን በማለት ከ9.2 በመቶ እቅዳችንን 10.2 በመቶ አደረግነው። የIMF እና የኢትዮጵያ ትንበያም እንደዚህ ዘመነ መንግስት ተቀራርቦ ማያውቅም አሉ። በዚህ ዓመት የነበረን እቅድ እና ለፓርላማው ያስገባነው 9.2% እድገት እናመጣለን ብለን ነበር። ነገር ግን በ6 ወር ያመጣነው ውጤት ገምግመን ከዚያ በላይ ማደግ ስለምንችል ወደ 10.2 እናሻሽለው ነው ያልነው። ኦሪጂናል እቅዳችን 10 አልነበረም። IMF ምን አለ? የኛ ኦሪጂናል እቅድ 9.2 ነው። IMF የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። እዚህ ጋር ይህንን ያነሳነው የኢትዮጵያ አጠቃላይ ዓመታዊ ምርት ወይንም GDP ያደገው ጠቅላይ ሚኒስትሩ እንዳሉት ነው ወይስ አይደለም? IMFስ እሳቸው ያሉትን ብሏል ወይንስ አላለም በሚለው ላይ ለመከራከር አይደለም። ምክንያቱም ከጊዜ ወደ ጊዜ አጠቃላይ ዓመታዊ ሀገራዊ ምርት የሀገራትን ዜጎች ኑሮ አያሳይም የሚለው ጉዳይ ላይ ኢኮኖሚስቶች እየተስማሙ በመምጣታቸው ነው። ይልቁንስ ጠቅላይ ሚኒስትር አብይ አህመድ አንዲት ልማዳቸውን ለምን ተዋት ለማለት ነው ይህንን ያነሳ ነው። ጠቅላይ ሚኒስትር አብይ አህመድ ከሐምሌ ወር 2016 ዓ.ም በፊት የኢትዮጵያ ኢኮኖሚ በዚህ % ተመነደገ ብለው ብቻ ዝም አይሉም ነበር። ይልቁንም የኢትዮጵያ ዓመታዊ አጠቃላይ ምርት 100 ቢሊዮን ዶላር 200 ቢሊዮን ዶላር ደርሷል ማለትን ይወዱ ነበር። እንደውም ብዙ ጊዜ እኔ የተረከብኩት ኢኮኖሚ 80 ቢሊዮን ዶላር ነበር፣ በእኔ አመራር ግን ከ100 ቢሊዮን ዶላር በላይ ለመጀመሪያ ጊዜ አደረኩት ማለትን በእጅጉ ይወዱ ነበር። ይህቺን ልማድ ግን ከሐምሌ ወር 2016 ዓ.ም በኋላ አንዴም አልተገበሯትም። ማለትም የኢትዮጵያ ኢኮኖሚ እንደ በፊቱ 100 እና 200 ቢሊዮን ዶላር ደርሷል ብለው አያውቁም። ለምን? ነገሩ ወዲህ ነው። ሐምሌ 2016 ዓ.ም ኢትዮጵያ የIMFን ፖሊሲ ሙሉ ለሙሉ የተቀበለችበት ጊዜ ነው። ያኔ የብር የውጭ ምንዛሬ ተመን በገበያ ይወሰን ተባለና 58 ብር የነበረው አንድ የአሜሪካን ዶላር 150 ብርን ተሻገረ። ድሮም የኢትዮጵያ ኢኮኖሚ ዓመታዊ ምርቱ በብር ተቆጥሮ ነውና ወደ ዶላር የሚቀየረው 1 ዶላር 58 ብር በነበረበት ጊዜ 200 ቢሊዮን የአሜሪካን ዶላር የነበረውን የሀገሪቱን ዓመታዊ ምርት 1 ዶላር 150 ብርን ሲያልፍ ግን የሀገሪቱ ዓመታዊ ምርት 100 ቢሊዮን የአሜሪካን ዶላርን እንኳን ማለፍ አቃተው። የምንዛሬ ፖሊሲው በዶላር የሚተመነውን የሀገሪቱን ዓመታዊ ምርት ብቻም ሳይሆን የሀብቶቿንም ዋጋ ነው ከግማሽ በታች ያወረደው። ታዲያ ጠቅላይ ሚኒስትር አብይ ለዚህ ሆን ወይ የኢትዮጵያን ዓመታዊ ምርትን መጠኑን ሳይሆን እድገቱን በመቶኛ ብቻ መናገርን የቀጠሉት ወይ ብለን መጠየቅ እንወዳለን። እርግጥ እሳቸው አይናገሩ እንጂ የመንግስታቸው አካል የሆነው ገንዘብ ሚኒስቴር መናገሩን አላቆመም። እንቀጥላለን። ጠቅላይ ሚኒስትር አብይ በኢትዮጵያ እየተመዘገበ ስላለው የወጪ ንግድ አፈጻጸም ደጋግመው አንስተዋል። እንደውም በዚህ ዓመት ለሙሉ ዓመቱ ከሸቀጦች የወጪ ንግድ 4 ቢሊዮን ዶላር አካባቢ ታቅዶ ነገር ግን በ6 ወሩ 5 ቢሊዮን ዶላር መገኘቱን ተናግረዋል። ኤክስፖርት እንመልከት። ለዚህ ምክር ቤት በዚህ ዓመት ኤክስፖርት እናደርጋለን ብለን አቅደን በእቅድ ያቀረብንላችሁ 4.2 ቢሊዮን ዶላር ከጉድስ ኤክስፖርት እናደርጋለን ነበር። እኛ ወግ ደርሶን ኤክስፖርት እንኳ ከእቅዳችን በላይ 5.1
ቢሊዮን ዶላር በስድስት ወር ማስገባት መቻላችን ይሄ የማያስደንቀው ኢትዮጵያዊ ስለ ኢኮኖሚ የሚያወራ ሰው ዝም ቢል ይሻለዋል። አብይ አህመድ እንዳሉት ይህን ግኝት ማድነቅ የማይፈልግ ሰው እንኳን ቢኖር መተቸት ግን የለበትም። ነገር ግን ይህን የውጭ ምንዛሪ ያመጣው ብዙ ምርቶች ተልከው ነው ወይ? እንደገናስ የኢትዮጵያ ስራስ ብቻ ነው ወይ? ወይንስ ወቅታዊ ዓለም አቀፍ ሁኔታም ከፍተኛ እገዛ ነበረው የሚለውን ማየት ያስፈልጋል። አሁን ላይ የኢትዮጵያን የውጭ ንግድ ገቢ አብዛኛውን የያዙት ወርቅና ቡና ብቻ ናቸው ለማለት እያስደፈረ ነው። መንግስት ለዚህ ያበረከተው ነገር የለም ባይባልም የሁለቱ ምርቶች ዓለም አቀፍ ዋጋ ግን ሰማይ ነክቷል። በተለይ ወርቅ አንዱ ወቄት ወይንም 28 ግራሙ $5000 ገብቷል። ኢትዮጵያ እጅ ላይ የሌሉት የነዚህ ምርቶች ዓለም አቀፍ ዋጋ ቢወርድ የት ይገባ ይሆን የሚለው መመለስ አለበት እንጂማ ራሳቸው አብይ አህመድ ከወርቅና ቡና ውጭ ያሉ ምርቶች የውጭ ምንዛሬ ማስገባታቸው ነገር አደጋ ውስጥ መሆኑን የጠቆመ ንግግርን አድርገዋል። ለምሳሌ በቅርቡ ያመጣነው አንድ የሶላር ፓኔል አምራች 60 ሚሊዮን የአሜሪካን ዶላር አስገኝቷል። ይህ ገቢ በኢንዱስትሪ ፓርኮች ያሉ አጠቃላይ ጨርቅ አምራቾች ያመጡትን የውጭ ምንዛሬ ይበልጣልም ብለዋል። ቪየትናም ሄደን ያመጣነው ቶዮ የሚሰኘው የሶላር ኩባንያ ባለፉት 6 ወራት 66 ሚሊዮን ኤክስፖርት አድርጓል። መቼ ነው ያመጣነው? መቼ ነው ስራ የጀመረው? እሱ ያመጣውን በአንዳንድ ትላልቅ ኢንዱስትሪያል ፓርኮች ውስጥ ያሉ የቴክስታይል ማኒፋክቸሪንግ ተደምሮ አላመጡም። ተደምረው ከዚህ ጠቅላይ ሚኒስትሩ ንግግር አንድን ነገር መረዳት እንችላለን። ኢትዮጵያ ከጥሬ ዕቃ ውጪ ለውጭ ገበያ ሸጥኩ ካለች ቅድሚያ የሚጠራው የጨርቃ ጨርቅ ኢንዱስትሪ ነበር። እሳቸው እንዳሉት ደግሞ የጨርቁን የውጭ ምንዛሬ በሙሉ $60 ሚሊዮን ያመጣ ፋብሪካ ይበልጧል። ስለዚህ ኢትዮጵያ ሴት ጨምራና በፋብሪካ ለዜጎች የሥራ ዕድልን ፈጥራ የውጭ ምንዛሬን ማምጣት አሁንም ምጥ ሆኖባታል ማለት ነው። እዚህ ጋር በጦርነትና ማዕቀብ ስለተዘጉብን ፋብሪካዎቻችን ለማሰብ እንገደዳለን። አሁንም እንቀጥል። ኢትዮጵያ የዕዳ ሽግሽግ ተደርጎላት የብድር ከፋይነት ደረጃዋ ሊሻሻል እንደሆነ ጠቅላይ ሚኒስትሩ የተናገሩት አስገራሚ ነገርን አካቷል። እሱም ኢትዮጵያ የዩሮ ቦንዱን ጨምሮ የዕዳ ሽግሽግ ሊደረግላት ከስምምነት እየተደረሰ ነው ሲሉ የተናገሩት ነው። ያበደሩን ወዳጆቻችን ምንም እንኳን ብድሩ አራጣ ቢሆንም ተገቢ አይደለምና ወደ ትክክለኛ የብድር ስርዓት መመለስ አለበት ብለን ላለፉት 2-3 ዓመታት ከፍተኛ ትግል ውስጥ የነበር ነው። ኢትዮጵያ ዲፎልት አረገች እስኪባል ማለት ነው። እኛ ወደዛ ወሰደን ባለፈው ገልጬላችኋለሁ። ፌርነስ የለውም የሚል ሙሉ እምነት ስለነበረ ነው። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ከሰሞኑ እንደሰማነው ኢትዮጵያ የዛሬ 12 ዓመት አካባቢ በቦንድ $1 ቢሊዮን የአሜሪካን ዶላር ካበደሯት አበዳሪዎቿ ጋር ባከፋፈሉ ጉዳይ መስማማት አልቻለችም። አለመስማማት ብቻ አይደለም ሊከሷት ተዘጋጅተዋል። ጠቅላይ ሚኒስትሩ ግን ስምምነት እንዳለ ነው ፓርላማ ላይ የተናገሩት። እንዴት ዘነጉት እንላለን። ስለዚህ የቦንድ ብድር አንድ ነገርን ብለን እንለፍ። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ያለፈውን መንግስትን ብድሮች ሲከሱ ይደመጣሉ። እርግጥ መረጃ እስካለ ድረስ በተወሰደው ብድር ተገቢው ስራ አልተሰራም ማለት ተገቢ ነው። አሁን ላይ ብድሩ ሸጋሸግልኝ ማለትም ከተገቢም በላይ ነው። ነገር ግን ኢትዮጵያ የቦንዱንም ብድር ያን የወሰደችው ዛሬ ኢትዮጵያን ጥሩ ብድርን የመክፈል አቅም አላት ብለው እንዲመሰክሩላት የሚጠበቁት እነ ፊችና ፑር የተሰኙ የሀገራትን የብድር ጤነኝነት የሚለኩ ኩባንያዎች መበደር ትችላለች ብለው መስክረውላት ነው። ስለዚህ ብድሩን ከመኮነን በብድሩ አልተሰራም የሚሉ ያግባባል። በህዝብ ተወካዮች ምክር ቤት ስብሰባ ጠቅላይ ሚኒስትር አብይ ስለ ሀገሪቱ የውጭ ምንዛሬ ክምችትም አብራርተዋል። ዓለም አቀፍ ተቋማት እንዳሉትም የኢትዮጵያ የውጭ ምንዛሬ ክምችት መሻሻሉን ገልጸዋል። ግን ጠያቂውን ዘልፈዋል። ወርቱ እንደዛ የቀነሰው በዚህ ምክንያት ሪዘርቫችን የውጭ ምንዛሬ አነሰ ተባለው የተከበሩ ምክር ቤት አባል በኢትዮጵያ ታሪክ በርሶም በአባቶም ዘመን ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት በኢትዮጵያ ታሪክ እና የውጭ ምንዛሪ አሁን ካለን በብዙ ጥፍ ማደግ አለበት የሚል ጉጉት ካሉት እኔም ከርሶ ጋር ነኝ። አሁን ካደረግነው በላይ ማደግ አለበት፣ ትክክል ነው። ግን ከነበረው ጋር አያወዳድሩት
በጣም ቀንና ጨለማ ማለት ነው። ጠቅላይ ሚኒስትሩ እዚህ ጋር የኢትዮጵያን የምንዛሬ ክምችት ከአያት ቅድመ አያትና ከቀንና ጨለማ ጋር ከሚያወዳድሩት የሀገሪቱ ክምችት ለምን ያክል ጊዜ የገቢ ምርቶችን መሸፈን ይችላል የሚለውን ቢነግሩን አሪፍ ነበር። ይህንንም ከቀደመው ጊዜ አንጻር ቢያነጻጽሩት የሀገራት የውጭ ምንዛሬ ክምችት በትክክል ቁጥሩ ባይነገር እንኳን በሚያቆያቸው ጊዜ መነገሩ ልማድ ነው። ነገር ግን የኢትዮጵያ የውጭ ምንዛሬ ክምችት መሻሻልን ማሳየቱን በዓለም አቀፍ ሪፖርቶችም የተረጋገጠ ነው። ከነዚህ ውጭ ዋጋ ንረት ነጠላ ሀዝ ሆኖ ልኬቱም 9.7 በመቶ መድረሱ ጠቅላይ ሚኒስትሩ እንዳሉት ትልቅ ስኬት ነው። ነገር ግን ስኬቱ ጠርናፊ የሆነው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ያመጣው እንጂ ህዝቡ ኑሮ ቀሎት እንዳልሆነ መታወቅ ይኖርበታል። ቢሊዮን ኩንታል ሊደርስን የተባለው የአገሪቱ የግብርና ምርት መልካም ሆኖ ሳለ የነጤፍን ዋጋ በማረጋጋት ቢገለጽ ደግሞ ይበልጥ መልካም ይሆናል። ከዛ ውጭ ደግሞ ክፍያና ዋጋቸው የጨመሩትን እነ መብራት፣ ውሃና ነዳጅን ከጎረቤት ሀገራት ዋጋቸው ጋር ብቻ ማነጻጸር ይልቅ የኢትዮጵያ ዜጎችና ንጽጽር የተሰራባቸውን አገሮች ዜጎች የመግዛት አቅምን ማነጻጸሩ ይበጃል። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ